ጌታ ይባረክ። ዛሬ የማነበው ወይም ደግሞ የምንከፋፈለው ዕብራውያን 4 ላይ ያለውን ክፍል ነው የማነበው። እንግዲህ ወደ እረፍት ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚህ ሳይበቃ እንዳይቀር እንጠንቀቅ። ለዚህም እንደተሰበከው ለእኛም ደግሞ የምስራችሁ ቃል ተሰብኮልናል። ነገር ግን ሰሚዎች ቃሉን ከእምነት ጋር ስላላዋሉት አልጠቀማቸውም። እኛ የምንነው ግን ወደዚህ እረፍት እንገባለን ይላል። እዚህ ላይ እየነገረን ያለው ሁለት አይነት እረፍት ነው እዚህ ጋር የሚነግረን። አንደኛው እረፍት እስራኤላውያኖች በግብፅ ባርነት መከራቸው አይቶ ወደ እግዚአብሔር ሲጮሁ እግዚአብሔር ያሳረፋቸው ህብረት ነው። በኢያሱ መሪነት ወደ ተስፋይቱ ምድር ገብተው ያረፉበት እረፍት ነው፣ በምድራዊ እረፍት ማለት ነው። ሁለተኛው የሚነግረን ግን ሰማያዊ እረፍት ማለት ነው። ከዚህ ጨርሰን ወደ እግዚአብሔር ስንሄድ ወይም ጨርሰን ከዚህ ዓለም ስንሄድ የምናገኘው እረፍት ነው ማለት ነው። እዚህ በምድር ላይ ያለው እረፍት የእስራኤል ህዝቦች ከነበረባቸው መከራ ከነበረባቸው ጫና ያረፉበት እረፍት ነው ማለት ነው። ያ በምድር ሁላችንም ስራ ላይ እንሆናለን፣ ከዛ በኋላ ደግሞ እናርፋለን፣ ነገ ደግሞ እንሰራለን። የምድሩ እረፍት አንድ ቀን እናርፋለን፣ ሌላ ቀን ደግሞ እንሰራለን ማለት ነው። የምድሩ እረፍት አንድ ቀን እረፍት አንድ ቀን ስራ ነው የሚሆነው። የሰማያዊ እረፍት ግን ዘላለማዊ እረፍት ነው። የዕብራውያን ጻፊ እያለን ያለው ይሄ እረፍት ነው። የሰማያዊ እረፍት ማለት ለዘላለም የምናርፍበት፣ ለዘላለም ከእግዚአብሔር ጋር የምንኖርበት ያ እረፍት ነው የሚለን ማለት ነው። እግዚአብሔር የተባረከ ነው። ያንን እረፍት ነው የምናገኘው። ያንን እረፍት ደግሞ የምናገኘው በብዙ ውጣ ውረዶች፣ በብዙ ችግሮች፣ በብዙ ሳይሆን ክርስቶስ ኢየሱስ እንደሞተልን ይነግረናል። ይሄ በክርስቶስ ኢየሱስ ሞት ያንን እረፍት አግኝተናል። እኛ ጥረን እኛ ግረን የምናገኘው እረፍት ሳይሆን በክርስቶስ ኢየሱስ ያገኘነው እረፍት ማለት ነው። ስለዚህ ማመን እንደሚያስፈልግ ሁሉ ወደ ድነት እረፍት መግባት የሚቻለው ኢየሱስ ክርስቶስ የፈጸመው የማዳን ስራ በማመን ብቻ ነው። ይህንን የማዳን ስራ በማመን ነው ወደዚህ ወደ ፍጻሜው መግባት የምንችለው ማለት ነው። ይህንን በማመን ለምሳሌ ኢየሱስ ክርስቶስን እኛ እኮ እናምነዋለን። ምን ማለት ነው? እናምነዋለን ስንል በምን አይነት መልኩ ነው የምናምነው? እውነትና ሕይወት የሆነው ይሄ ወንጌልን በማመን ነው። ወደ ክርስቶስ ኢየሱስ በመምጣት ጌታችን፣ ንጉሳችን፣ አዳኛችን ኢየሱስ ክርስቶስ እንደሆነ ነው የምናምነው። ይሄ ከሆነ በጣም ጥሩ ነው። ነገር ግን በማንም አይነት አማላጅ ወይም ደግሞ ማንም በመካከላችን ገብቶ ከክርስቶስ ኢየሱስ ጋር ሊያስታርቀን አይችልም። ክርስቶስ ኢየሱስ ወደ ምድር መጥቶ ሰው ሆኖ አስታርቆናል ማለት ነው። የታረቅን ሰዎች በክርስቶስ ስንሆን የታረቅን ሰዎች ማለት ነው። የሰማያዊ እረፍት ዋናው የሰማያዊ እረፍትን ማለት ነው። ክርስቶስ ኢየሱስ ነው ይህን እረፍት የሚሰጠን ማለት ነው። በቃሉ ነው የሚነግረን ማለት ነው። በክርስቶስ ኢየሱስ ካልሆነ በስተቀር ይህን እረፍት ልናገኝ አንችልም። ይህ ምድሩ እረፍት ዋጋ የለውም። የምድሩ እረፍት አንድ ቀን እናርፋለን፣ አንድ ቀን ደግሞ እንሰራለን፣ አንድ ቀን እናርፋለን፣ አንድ ቀን እንደዚህ ውጣ ውረድ ነው የምድሩ እረፍት ማለት ነው። የሰማዩ እረፍት ግን ማርጀት መሞት የሌለበት እረፍት፣ ለዘላለም ከክርስቶስ ጋር ሆነን የምናርፍበት እረፍት ማለት ነው። ሁላችንም እንሄዳለን፣ ዘላለም አንኖርም። ቃሉ ነው የሚለን። እዚህ ጋር ምን ይለናል ቃሉ? ዮሐንስ ወንጌል ላይ እንዲህ ይለናል። ዮሐንስ ወንጌል 3:16 ላይ በእርሱ የማያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለም በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁንም ተፈርዶበታል፣ በፍርድ ውስጥ ነው ማለት ነው። ክርስቶስ ኢየሱስ መምጣቱ እኛን ለማዳን ነው። ክርስቶስ ኢየሱስ መምጣቱ እኛን እረፍት ለመስጠት ማለት ነው። ሰማያዊ እረፍት እንድናገኝ ወገኖቼ፣ የሰማያዊ እረፍት ማለት በጣም አስፈላጊ ማለት ነው። ለዘላለም የምንኖርበት ማርጀት መሞት የሌለበት ለዘላለም ከእግዚአብሔር ጋር የምንኖርበት እረፍት፣ ይሄን እረፍት ነው መፈለግ ያለብን ማለት ነው። ወደዚህ እረፍት ነው መፍጠን ያለብን። ይሄ እረፍት ደግሞ ማግኘት የምንችለው በክርስቶስ ኢየሱስ ብቻ ነው። ሌላ ነገር ሊያሳርፈን የሚችል የለም። በምድር ልናርፍ እንችላለን። ልክ ግብፃውያኖች ኢያሱ እንዳሳረፋቸው እግዚአብሔር ወደ እግዚአብሔር ሲጮሁ አምጥቶ ወደ ተስፋይቱ ምድር እንዳስገባቸው በምድር ብዙ ነገር ብዙ የሚረዱን ሰዎች በማምጣት ልናርፍ እንችላለን። ገንዘብ ካለን ብዙ ቦታ ሄደን ሽርሽር ሄደን ልናርፍ እንችላለን። አይምሯችን ያዝናነዋል ብለን የመረጥናቸው ቦታ ሄደን ልናርፍ እንችላለን። በሰማይ ግን ክርስቶስ ኢየሱስ ብቻ ነው የሚያሳርፈን። ብራችን አያሳርፈንም፣ እውቀታችን አያሳርፈንም። ብዙ ጥሩ በምድር ላይ የምንመካበት ነገር ሊያሳርፈን አይችልም። ሊያሳርፈን የሚችለው የእግዚአብሔር ልጅ ክርስቶስ ኢየሱስ ብቻ ነው። ለእኛ ኃጢአት በደል የሞተው ክርስቶስ ኢየሱስን ብቻ ስናመልክ፣ ሌሎች ነገሮችን ትተን ወደ ክርስቶስ ኢየሱስ ስንጠጋ፣ ክርስቶስ ኢየሱስ ስናመልክ ብቻ ነው ይህንን እረፍት ማግኘት የምንችለው፣ ወደዚህ እረፍት መግባት የምንችለው። ራእይም ላይ እንዲህ ነው የሚነግረን
በጣም የሚገርም ነገር ነው። ራእይ 14 13 ላይ ይነግረናል ማለት ነው። አስረግጦ ይነግረናል። ራእይ 12 13 ላይ ይሄንኑ ነው የሚነግረን። በክርስቶስ ኢየሱስ ካልሆነ በስተቀር ሰው መዳን እንደማይችል፣ በክርስቶስ ኢየሱስ ካልሆነ በስተቀር ወደ እረፍት እንደማይገባ ራእይ 14 13 ላይ ይነግረናል። 14 13 ላይ እንዲህ ይላል፣ ከዚያም ከእንግዲህ ወዲህ ይሄንን ራእይ ያየው ዮሐንስ ነው። እንደዚህ ይላል፣ ከዚህም ከእንግዲህ ወዲህ በጌታ ሆነው የሚሞቱ ብፁዓን ናቸው ይላል። በማን? በጌታ ሆነው ጌታን አምነው ጌታን ተከትለው የሚሞቱ ብፁዓን ናቸው ይላል። ቃሉ ነው የሚለው። ዮሐንስ ራእይ ላይ ማንበብ እንችላለን። 13 14 ላይ 14 13 ላይ ከዚያም ከእንግዲህ ወዲህ በጌታ ሆነው የሚሞቱ ብፁዓን ናቸው ብለህ ጻፍ የሚል ድምፅም ከሰማይ ሰማሁ። መንፈስም አዎ ስራቸው ስለሚከተላቸው ከድካማቸው ያርፋሉ ይላልና። ከድካማቸው በምድር ከሚያደክመው በምድር ከሚያዝለው ነገር ምን ይላሉ? ያርፋሉ። በማን? በክርስቶስ ያርፋሉ ማለት ነው። የምናርፈው በክርስቶስ ኢየሱስ ብቻ ነው። ወደዚህ እውነት መግባት፣ ይሄን እውነት ማግኘት፣ ይሄን ደህንነት ማግኘት የምንችለው ወገኖቼ በክርስቶስ ኢየሱስ ብቻ ነው። ክርስቶስ ኢየሱስን ካላመንን በምንም ልናመን እንችላለን፣ ምንም ልናደርግ እንችላለን። ነገር ግን ክርስቶስ ኢየሱስ ማለት በፍርድ ውስጥ ነን ማለት ነው። ከፍርድ ለመዳን ወደ ክርስቶስ ኢየሱስ ፈጥነን መምጣት አለብን። ኢየሱስ ምን ይለናል? ይወደናል ማለት ነው። ጌታ የተባረከ ይሁን። እረፍት ማግኘት የሚቻለው ኢየሱስ ክርስቶስን የፈጸመውን የማዳንን ስራ በማመን ብቻ ነው። እረፍት የምናገኘው ክርስቶስ ኢየሱስ የፈጸመውን ይሄንን የማዳንን ስራ ስናምን ብቻ ነው መዳን የምንችለው ማለት። ክርስቶስ ኢየሱስ ስራችን ሰርቶልናል ማለት። ዳግም እኛ ልንሰራ፣ ልንደክም፣ ልንወጣ ጽድቅን ለማግኘት ብዙ ዋጋ መክፈል፣ ጽድቅን ለማግኘት በእኛና በእግዚአብሔር መካከል ጣልቃ የሚገባ የለም። ክርስቶስ ኢየሱስ ለእኛ መጥቶ ሞቶልናል ማለት ነው። ከክርስቶስ ኢየሱስ ውጪ ሊያድነን የሚችል ምንም የለም። ሊያድነን የሚችለው ይሄን የዘላለምን እረፍት ሊሰጠን የሚችለው የሞተልን ወደ ምድር የመጣው ክርስቶስ ኢየሱስን ብቻ ነው ወገኖቼ። ክርስቶስ ኢየሱስን ብቻ ነው ማምለክ ያለብን ማለት ነው። ሌሎች ነገሮች እረፍት ሊሰጡን አይችሉም። ቃሉ ነው የሚለው እረፍት ማግኘት የምንችለው በክርስቶስ ኢየሱስ ብቻ ነው። ጌታ ይባርካችሁ። ጌታ ይርዳ።